ሰላም ሰላም የቲክቶክ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በሚያምርና በሚጣፍጥ ሌጌማት አሰራር መጥቻለሁ። አብራችሁን ሁኑ። እዚህ ጋር የምጠቀመው ይሄ ያኩት ዱቄት ነው። 2 ኩባያ ዱቄት አደረኩኝ፣ የዳቦ ዱቄት ማለት ነው። አንድ ኩባያ ያልሞላ ነሻ አደረኩኝ። ይሄ ሌጌማት በነገራችን ላይ ቀለል ያለ ነው በጣም ማለት ነው። 1 ማንኪያ ስኳርና 1 ማንኪያ የምግብ እርሾ እንዲሁም ደግሞ 1 ሙሉ ውሃ በሉት የተጠቀምኩት ያው ድጋሚ ስለምጨምርበት ታያላችሁ። አንዴ ሚክስ እያረኩ ማብካት ጀመርኩኝ። ያው ትንሽ ውሃ ይሄን የጨመርኩት እሱን ውሃ ጨመርኩኝና ማብካት ጀመርኩኝ ማለት ነው። ዛሬ ነው የሞከርኩት የሌጌማት በነገራችን ላይ በጣም ምርጥ ነው። በጣም ነው የሚጣፍጠው። ክርስሚ ነው ሌጌማት ነው። እንደዚህ ማብካት ጀመርኩኝ። እያመታሁት ነው በምታዩት መልኩ እንዲህ እንመታዋለን። እዩት፣ በጣም ቀላል ነው። ሊጡ ደግሞ እንደዚህ ላላ ማለት አለበት። እሺ እንደምታዩት ይኸው እንዲህ በደንብ መምታት አለብን። ከዛ በኋላ እንሸፍነውና ለ40 ደቂቃ እናሳርፈዋለን። እና ደግሞ ከቡካሊን በኋላ ይኸው እንደምታዩት እንደዚህ አስተነፈስኩት። ይኸው በምታዩት መልኩ ማለት ነው አስተነፈስኩትኝና ከዛ በኋላ መጥበሻ ላይ ዘይት አደረኩኝ። ድሳኔ ላይ ትንሽ ዘይትና ውሃ አደረኩኝ። ማንኪያ የምታዩት ነው የተጠቀምኩት። ከዛ በእጄ እንዲጨምቅ እያደረኩኝ መጥበስ ጀመርኩኝ ማለት ነው። በምታዩት መልኩ በጣም ቀላል ነው። በ3 ግብአት ነው በ4 ግብአት የሚሰራ ሌጌማት ነው። ይሄ ለየት ያለው እኔም ዛሬ ነው የሞከርኩት። ያው ረመዳን እየቀረበ ስለሆነ አዳዲስ ነገር እንሞክራለን ባልኳችሁ መሰረት ያው እንግዲህ ቃሌን አክብሬ እየሰራውላችሁ ነው ማለት ነው። እናንተ ብቻ ያው አባረታቱኝ፣ ኮፒ ሊንክ ምናምን ያረጋችሁ እንትን አልኩኝ። የዩቲዩብ ቻናሌን ደግሞ ሰብስክራይብ አድርጉልኝ። እዛ በጣም አሪፍ ምግቦች ነው እየሰራው የፖስትኩበት። አሪፍ ምግቦች አሉ። መልመድ የምትፈልጉ ልጆች ያው ሰሊ ኪችን ነው የሚለው ገብታችሁ ሰብስክራይብ አድርጉኝ። ያው በምታዩት መልኩ እንደዚህ እየጨመኩኝ ለጀማሪ ልጆችም በጣም ቀላል ነው። በነገራችን ላይ እያያችሁ ነው እንዴት እንደማረገው። በአንድ እጃችን እንዲጨምቅ እያደረግን ከብ ነገር ሲወጣልን በማንኪያው እንዴ እያስነካን እናወጣለን ማለት ነው። በምታዩት መልኩ እሺ። እንደዚህ ደግሞ ሰፋ አድርጌ ደግሞ የቀረጽኩት ደግሞ እንዴት እንደማወጣ እንዲታያችሁ ነው በደንብ። የአብዛኛዎቹ ልጆች ታውቃላችሁ ሌጌማት አሰራር በጣም ቀላል ነው። ግን አዳዲስ የምትመጡ ልጆች ከኢትዮጵያ ገና አዲስ ጀማሪዎች ካላችሁ በጣም ሲምፕል እና የሳነፍ ሰራ ነው ሌጌማት ማለት ነው። እና ይሄ መንገድ ሞክሩት እሺ ልጆች፣ በጣም ቀላል ነው። በዛ ላይ ደግሞ በጣም ነው የሚጣፍጠው። በመታየት መልኩ እንዲ ደግሞ የነካካሁት ለምንድን ነው አንድ አይነት ከለር እንዲሆንልኝ ነው። እጄ ሳርፍ ማለት ነው። እጄ ድክም እያለኝ ነበረ። በመታየት መልኩ ያው እንግዲህ የነካካሁትኝ ከዛ በኋላ እንዴት እንደሚያምሩት ማሻአላ። በዛ ላይ በቃ ድርቅ ያለ ማሻአላ እንዴት እንደሚጣፍጥ እንደነበርና ሞክሩት፣ ይዩት እንዴት እንደሚያምሩ። አይ እጅሽ ይባረክ ሰላምዬ። ያው መዝናናት ወዳለው ለዛ ነው እንደዚህ መቀለደው በማል ውዶቼ። እና ደግሞ መነግራችሁ ነገር ምን አለ መሰላችሁ፣ ሰሞኑ መችቡስ የሰራሁት ቪዲዮ ላይ ብዙ ኮሜንት አይቻለሁ። አቡካሽ ምናምን ስትሉ እኔ ሰዎቼ እየበሰለ ነው የሚወዱት ብያችኋለሁ። ሰዎቼ እየበሰለ ሩዝ ነው የሚወዱት። ወደፊትም ብንሰራ እንደዚህ ነው የምሰራው ስላችሁ ያው እንደየቤቱ ይለያይ የለ ደረቅ የሚወዳለ እንትን የሚወዳለ። እናንተ ውሃውን እየቀነሳችሁ መስራት ነው እሺ። ውሃውን ቀንሱ እናንተ ስትሰሩ። አንደኛው ፓርት ጨርሼ ሁለተኛው ላይ ደረስኩኝ። ያው በምታዩት መልኩ ማሻአላህ በጣም ነው የሚያምረው። በጣም ቀላል ነው። ደግሞ ዘይቱ ያልነገርኳችሁ ነገር ዘይቱ በጣም እንትን መሆን አለበት፣ ሚዲየም መሆን አለበት። በጣም በዝቅተኛ እሳት ነው እሺ የሚጠበሰው። ያለ በለዛ ልብልብ ነው የሚያደርግባችሁ። እሳት አይችልም። ስታሞቁትም በመካከለኛ ነው፣ ስትጠብሱትም በመካከለኛ ነው መሆን ያለበት እሺ ውዶቼ። በምታዩት መልኩ እንደዚህ እየጠበስኩኝ ነው። በጣም ነው የሚያምረው። በነገራችን ላይ ዩቲዩብ ላይ አፕሎድ አድርጌዋለሁ። በቀንነት ገብታችሁ ይሉኝ እሺ ውዶቼ፣ አበረታቱኝ። እና እናንተም ዩቲዩብ ካላችሁ እዚህ ጋር እንትን ማለት ትችላላችሁ። እኔ ገብቼ ሰብስክራይብ አደርጋለሁ። ችግር የለም፣ እንረዳዳ፣ እንጠቃቀም ውዶቼ። ይሄው እንደምታዩት የሁለተኛው ፓርት ጨረስኩኝ። ማሻአላህ በጣም ነበር የሚያምረው። ጨረስኩኝ። ይኸው እዚህ ጋር ሳህን ላይ ያደረኩት። ከዛ በኋላ እዚህ ይሄ ደግሞ ፍስቱቅ ለውዙን ፈጨሁት ትንሽ ላሁን ለምጠቀምበት አከል። እዚህ ጋር ያደረኩት ሺራ ነው እሺ ውዶቼ። ሺራ አሰራር ማታውቁ ልጆች ከፈለጋችሁ ኮሜንት ላይ ንገሩኝ፣ እጽፍላችኋለሁ። ብዙ ልጆች ታውቃላችሁ። እንደዚህ እያወጣሁኝ እዚህ ማቅረቢያ ቃይ ላይ አደረኩት። እንዴት እንደማያምር ብቻ። ከዛ ቀደም ያሳያችሁን ለውዝ ፈጭቼ እላዩ ላይ አደረኩት። ስለተከታተላችሁኝ በጣም ነው የማመሰግነው። ባይ። በሌላ ቪዲዮ እስክንገናኝ ድረስ